በነገራችን ላይ ፀጉሬን ታጥቤ የወጣውን ነው ማሳያችሁ። ፀጉሬ ስታጠብ ማለት ነው። በእርግጥ እኔ እንደውም ወጥቶታል ብዬ ነው እያሰብኩ ያለሁት፣ ግን ተመልከቱ። በጣም እየታገልኩ ነው በነገራችን ላይ ለፀጉሬ ማለት ነው። እና ቅባት ቀብቼው ቅባት ከቀባሁት በኋላ ይኸው እየሰራሁት የቅርንፉዱና የጅንጅብል ውሃ ማለት ነው። ልክ ቅባት ከቀባሁት በኋላ ረጭቼበታለሁኝ። እናንተ ግን በየቀኑ መርጨት ትችላላችሁ፣ እንዲሁም ደግሞ በየሁለት ቀኑ። ይሄ ግን የሚሆነው ማለት ነው የሚሆነው ለኖርማል ፕሮስቲ እና ለሎ ፕሮስቲ ነው። ለሃይ ፕሮስቲ አይሆንም። በጣም የበለጠ እያጠነክርባችኋል ማለት ነው ፀጉራችሁን። የኔ ኖርማል ፕሮስቲ ነው፣ ግን ወደ ሎ ፕሮስቲ ሊሄድብኝ ስለሆነ ያው የሚያጠንክሩ ነገሮችን ነው የምጠቀመው። በተቃራኒ ደግሞ የሚያለሰልስ ነገር እንደ ተልባ እንደ ጥቁር አዝሙድ አልጠቀምም ማለት ነው። ስለዚህ ያው ለእናንተ ለማሳየት ያክል ነው እንጂ እኔ ተጠቅሜዋለሁ። በነገራችን ላይ እንደዚህ የረጫችሁ በተለይ ቁጥርጥር ሰርታችሁ ቢሆን በደንብ ይመረጣል ማለት ነው። ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ። ዛሬም ተመልሼ መጥቻለሁ። እንግዲህ ይህንን እኔ እንደ ቻሌንጅ አድርጋችሁ ተጠቀሙት ብዬ እመክራለሁ። ጸጉራችሁ ለሚነቃቀልባችሁ፣ ከፊት ለፊት ጸጉራችሁ የሸሸባችሁ፣ ጸጉራችሁ ሙትት ያለባችሁ፣ በተለይ ሎ ፕሮስቲ የሆነባችሁ እህቶቼ ይህንን ብትጠቀሙት እመክራለሁ። ለሃይ ፕሮስቲ ግን አይሆንም። በጣም ለጠንካራ ከርዳዳ ጸጉር አይሆንም። በዛ ምትክ ግን ተልባና ጥቁር አዝሙድ ብትጠቀሙ ጸጉራችሁ በጣም ነው የሚለሰልሰው። እውነቴን ነው የምላችሁ፣ ሞክሩት። ይሄ ግን እኔ ያው አይለየኝም፣ ሁሉ ጊዜ እንደምላችሁ ግማሽ የሾርባ ማንኪያ እዚህ ጋር ግማሽ የሾርባ ማንኪያ ነው። የኛውም ግማሽ የሾርባ ማንኪያ። ዱቄቱ ሲሆን ግን የስኳር ማንኪያ ነው የምታደርጉት። ከዚህ መብዛት የለበትም። ይሄንን በውሃ ነው የምጠቀመው። እዚህ ጋር ይሄው የሞቀ ውሃ አዘጋጅቻለሁ ማለት ነው። ግዴታ ማፍላት የለባችሁም። አይመቻችሁ ልጆች በሞቀ ውሃ መጠቀም ትችላላችሁ። ይሄንን ትንሽ ብትወቅጡት መልካም ነው። መውቀት ካልቻላችሁ እንደዚሁ መጠቀም ትችላላችሁ። ግን ልክ አንድ 20 ደቂቃ ከዘፈዘፍኩት በኋላ አጥልዬ ይሄው እዚህ ጋር ምርጫዬ በዚህ አደርገውና በመርጨት ተጠቀመዋለሁኝ። በሁለት ቀንም በሶስት ቀንም መርጨት ትችላላችሁ። ታጣጥባችሁ በኋላ ነው የምትጠቀሙት። ልክ እስከሚምቀሽ ጸጉራችሁ እስከሚቆሽሽ መጠቀም ትችላላችሁ። እኔ እንደዛ ነው የምጠቀመው። ጸጉራችሁን በጣም ነው የሚያጠነክርላችሁ። ይሄው እንግዲህ እዚህ ይቅርታ የሞቀት የጋለ ስለሆነ እዚህ ውስጥ አድርጌዋለሁ። ለአንድ 20 ደቂቃ አስቀምጠውና ከዛ አጠለዋለሁኝ ማለት ነው። ሌላው የሚጠቅማችሁ ጸጉራችሁ እየተያዘ የሚያስቸግራችሁ ከሆነ ይሄን በምትረጩበት ሰዓት ጸጉራችሁ ይፍታታል ማለት ነው። ስለዚህ ሃይ ፕሮስቲ ወይም ጠንካራ ጸጉር ያላችሁ እህቶች ደግሞ ጥቁር አዝሙድ እንዲሁም ተልባን እንደ ጄል በመጠቀም ጥቁር አዝሙዱን ደግሞ በውሃ በማድረግ እየረጫችሁ ጸጉራችሁን ወደ ኖርማል ፕሮስቲ ማምጣት ትችላላችሁ ማለት ነው። ይሄው እንግዲህ እንዳልኳችሁ ለ20 ደቂቃ ለ15 ደቂቃ እንደዚህ ዘፍስፋችሁ ካስቀመጣችሁት በኋላ ያያችሁ ራሱ ከለር ያወጣል ማለት ነው። ስለዚህ ይሄን እናጠልና ከዛ አስቀምጠን እኔ ቢያንስ ከ2 ቀን እስከ 3 ቀን ነው ማስቀምጠው። ከዛ ውጪ ፍሪጅ ውስጥ ብታረጉትም ይሞታል። እንደ አዲስ ነው የምትሰሩት ማለት ነው። ምናልባት ቅርንፉድ አናገኝም ወይም ዝንጅብል አንደኛው አይገኝም የምትሉ ከሆናችሁ አንደኛውም መጠቀም ትችላላችሁ። ግን አብዛኛው የውጭ ላይ የምትሰሩቶቼ ዝንጅብል ይጠፋል ብዬ አላስብም። እሱን መጠቀም ትችላላችሁ። በተለይ ሎ ፕሮስቲ ያላችሁ እህቶቼ ነግሬያችኋለሁ፣ ተጠቀሙት። ከፊት ለፊት ጸጉራችሁን ጥንክር ያደርግላችኋል። ያው ብዙ እህቶቼ መስክረውለታል በነገራችን ላይ። ይሄው እንግዲህ ይህንን ይመስላል እንደምታዩት ነው የጅንጅብሉና የቅርንፉዱ ውሃ። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ወዳችኋለሁ። ጸጉራችሁ እንግዲህ እነዚህ በስቶ ልክ እንደ ደን እስኪያፍናችሁ ድረስ እንዲሆንላችሁ
እንደ ዝንጅብልና ቅርንፉድ እንዲሁም ደግሞ ሽንኩርት በመጠቀም ፀጉራችሁ እንደዚህ ብዝዝት ፍፍት ማድረግ ትችላላችሁ ማለት ነው። አያችሁት? ልክ ከ25 ዓመት በላይ ያላችሁ እህቶቼ እውነት ፀጉራችሁን እንደዚህ ጠብቃችሁ ማቆየት ከቻላችሁ በጣም ጎበዞች ናችሁ። ነግራችኋለሁ። እኔ በፀጉሬ በጣም እንደማልቀልድ በፀጉሬ አልቀልድም። በነገራችን ላይ ይሄ ፀጉራችሁን ያጠነክራል፣ ፀጉራችሁ እንዳይነቃቀል ይረዳችኋል። ከፊት ለፊትም ፀጉራችሁ ይበቅላል ማለት ነው። እንደገና ደግሞ አዳዲስ ፀጉሮች የበቀሉ ፀጉሮች ጠንካራ እንዲሆኑና በፍጥነት እድገት እንዲጨምር ይረዳል ማለት ነው። እና አሁን ፀጉሬ ደርቋል። ቅባት ተቀብቻለሁ። ከዛ ይሄንን ረጭቻለሁ። ከዛ አሁን እሰራዋለሁ ማለት ነው። አሁን ደርቋል። ለምን እኔ እስከሚደርቅ ድረስ ጠብቄ ነው የምሰራው ብያችኋለሁ። የኔ ኖርማል ፕሮስቲ ነው። ወደ ሎ ፕሮስቲ እንዳይሄድብኝ ከደረቀ በኋላ ነው የምሰራው። ይሄንን ስትጠቀሙ ለምሳሌ ሃይ ፕሮስቲ ፀጉር ያላችሁ እህቶቼ ቅርንፉድ ጥቁር አዝሙድ ብትጠቀሙ ፀጉራችሁ ውሃውን ራሱ ብትጠቀሙት ፀጉራችሁ በየቀኑ እንደዚህ እርጥበት ሰታችሁ ስትሰሩት በየቀኑ ፀጉራችሁ እየለሰለሰ ኖርማል ፕሮስቲ ይሆናል ማለት ነው። ወዳችኋለሁ። ላይክ እና ፎሎ እንዳይረሳ። ቻው። አጥብቃችሁ አይደለም የምትሰሩት። እንደገና ደግሞ ቀጫጭን አድርጋችሁ ወይ ብዙ አይደለም። አሁን ከዚህ እኔ 4 ነው የሰራሁት። አያችሁ እንዴት እንደምሰራው? ከዚህ ጋር ገብቼ ነው የምሰራው። ነግሬያችኋለሁ። ይሄ እንደዚህ መወጠር የለበትም። እንደዚህ ስፔስ ማድረግ አለባችሁ ማለት ነው። ይሄንን ይመስላል እንግዲህ አያችሁ። በቃ ከዚህ 4 ከዚህ 8 አያችሁ። ይሄን በመሰለ መልኩ ሰራሁት። ስለዚህ አይበጣጠስም፣ አይነቃቀልም። እንደዚሁ ጤናማ ሆኖ ከዛ ሻሽና ስሬ ነው ማለት ነው። ቆንጆ ፀጉር ይሆናል ማለት ነው። አያችሁ። ይሄንን ይመስላል። ላይክ እና ፎሎ እንዳይረሳ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን።